ዓለም አቀፉ የፖለቲካና የኢኮኖሚ ሚዛን እየተቀየረ መሆኑን የሚያሳይ ዜና ዛሬ ከወደ ህንድና አውሮፓ ተሰምቷል። በምስራቁ የዓለም ክፍል በእድገት ጎዳና ላይ የምትገኘው ህንድ ከግዙፉ የአውሮፓ ህብረት እጅና ጓንት ለመሆን ስምምነት ላይ ደርሰዋል። ይህ ስምምነት ለምን ለዓለም ትልቅ ዜና ሆነ? በቻይናና በአሜሪካ መካከል ያለውን ፉክክር እንዴት ይቀይረዋል? ዛሬ የህንድና የአውሮፓን ታሪካዊ ስምምነት በዝርዝር እናያለን። የዚህ ስምምነት ዋልታ የነጻ ንግድ ስምምነት ነው። ህንድ ከ1.4 ቢሊዮን በላይ ህዝብ ያላት ግዙፍ ገበያ ናት። አውሮፓ ደግሞ የቴክኖሎጂና የካፒታል ምንጭ። በሁለቱ መካከል ያለው የንግድ ልውውጥ በቀረጥ ማነቆች ታስሮ ቆይቷል። አሁን ግን ይህ በረዶ እየቀለጠ ነው። አውሮፓውያን መኪናዎቻቸውንና ወይናቸውን ወደ ህንድ ለመላክ፣ ህንድ ደግሞ የአይቲ ባለሙያዎችና የጨርቃጨርቅ ውጤቶቿን ወደ አውሮፓ ለማስገባት ተሰናድተዋል። ግንኙነቱ ከንግድ ባለፈ የጂኦፖለቲካ ትርጉም አለው። ኮኔክቲቪቲ ፓርትነርሺፕ በሚለው ስምምነት ህንድና አውሮፓ የቻይናን ቤልት ኤንድ ሮድ ተጽዕኖ ለመመከት የጋራ የመሰረተ ልማት መንገዶች ለመዘርጋት ተስማምተዋል። እስከ መካከለኛው እስያ ያሉ ፕሮጀክቶች በጋራ ለመደገፍ ቃል ገብተዋል። ይህ ማለት ዓለም በአንድ ኃይል ብቻ እንዳትደገፍ አማራጭ መፍጠር ማለት ነው። ሌላኛው ትልቁ ነጥብ የአየር ንብረት ለውጥ ነው። ህንድ በፈጣን እድገት ላይ ያለች ሀገር በመሆኗ ከፍተኛ ኃይል ትፈልጋለች። አውሮፓ ደግሞ በአረንጓዴ ቴክኖሎጂ ቀዳሚ ናት። ሁለቱ ወገኖች በጋራ በመሆን የፀሐይ ኃይልንና አረንጓዴ ሃይድሮጅንን ለማልማት ተስማምተዋል። ይህ ስምምነት ለፕላኔታችን ትልቅ ተስፋ ነው። እርግጥ ነው ሁሉም መንገድ አልጋ ባልጋ አይደለም። ህንድ ከሩሲያ ጋር ያላትን የቆየ ወዳጅነት እና አውሮፓ በሩሲያ ላይ የያዘችው ጥብቅ አቋም በዲፕሎማሲው መድረክ አልፎ አልፎ ቅራኔ ይፈጥራል። እንዲሁም የአውሮፓ ጥብቅ የአካባቢ ጥበቃ ህጎች ለህንድ አምራች ፈተና መሆናቸው አይቀርም። የህንድና የአውሮፓ ስምምነት የ21ኛው ክፍለ ዘመን ወሳኝ ጥምረት ነው። ይህ አጋርነት በንግድ በቴክኖሎጂና በጸጥታ ረገድ አዲስ ምዕራፍ ከፋች ነው። ዓለም አቀፍ ግንኙነት ወደ አዲስ አቅጣጫ እያመራ ይገኛል።